ሰላም እንዴት ናችሁ? ዛሬ ደግሞ የልስን አሰራር እናያለን ማለት ነው። ያው ኖርማሊ ማጭር የሆነ ግንብ ነው። ይሄንን ግንብ እንዴት ነው የምንሰራው ነው። እዚህ ጋር እንደምታዩት ቱምቢ የግንበኛ ቱምቢ ማለት ነው። እዚህ ጋር እየጣለ ይገኛል። አሁን ኦልሬዲ ፋሽ አውጥቶ ጨርሷል። ገና ነው እሱ ቀና አድርገዋል። እዚህ ጋር እንደምታዩት ቱምቢውን እንደዚህ አድርጓት ይዛትና እዚህ ጋር ደግሞ ክፍተት እንደሌለው ትንሽ ብቻ ንፋስ እንዳለው ቼክ እናደርጋለን ማለት ደህና ነው። በዚህ መልኩ ፋሻ ቼክ እናደርጋለን ማለት ነው። ፋሻውን ይሄንን የምታዩት የሲባጎ ፋሻ ነው። እንደዚህ ሲባጎ ፋሻ ቼክ ያደርግና ሆሪዞንታሉን በዚህ በኩል መልኩ ቼክ ያደርጋል ማለት ነው። ሶ ይሄ ከተሰራ በኋላ ሪጋ እየተወጠረ እየታሸ ነው የሚለሰነው ማለት ነው። እዚህ እንደምታዩት ቱምቢው እንደዚህ ይጥልና እሺ እንደምታዩት እንደዚህ ቱምቢውን ይጥልና ፋሻውን እንትን ይላል ማለት ነው። ከዛ በኋላ ይሄንን መሀሉ ውስጡ በእነዚህ በሁለቱ ከተደረገ መሀሉ እየተለሰነ በሪጋ ይቆረጣል ማለት ነው። እንደምታዩት የዚህኛው በዚህ ሲባጎ እንደዚህ ይወጠራል፣ ከስርም ሲባጎ ይወጠራል። የግንቡን በቱምቢ ቼክ ካደረግን እስላቦቹን ደግሞ በምንሰራበት ሰዓት ላይ በምን ቼክ እናደርጋለን ማለት ነው። በውሃ ልክ ቼክ እናደርጋለን። የግድግዳ ይሄንን ይመስላል። እስላብ ላይ ደግሞ ሲሰሩ ይሄኛውን እስላብ ማለት ነው ከዚህ ጋር አሁን ለዚህ ይሄኛውን እስላብ የምንሰራ ከሆነ እዛ ጋር መሮ እንመታለን፣ እዚህ ጋር መሮ እዚህ ጋር ይመታል። ፕላስ እዚህ ጋር እንመጣና ደግሞ አንደኛውን እዚህ ጋር እንመታና ምንድነው የምናደርገው? ውሃ ልክ ነው የምናነሳው፣ የጎም ውሃ ልክ ማለት ነው። ጎም ውሃ ልክ ሌቭል ይደረጋል ማለት ነው። ሶ አራቱም ሳይድ ሲባጎ ይወጠርና በዚህኛውም ሳይድ በዚህም እንደዚህ ሲባጎ ይወጠርና ላይ ጎም ውሃ ልኩ ይነሳል ማለት ነው። የጎም ውሃ ልኩ ከተነሳ በኋላ ወደ ላይ መገረፍ ወይም ደግሞ ልስን ይጀመራል ማለት ነው። ሶ እሱም እንደዛው ሌቭል እየተደረገ በዛ መልኩ ይቀጥላል ማለት ነው። ሶ የልስን የእንትን የስላብ በሚሆንበት ሰዓት ላይ ስላቡ እንደዚህ መሆን የለበትም፣ በቆርቆሮ አለበት። ቢሙ ላይ እንደምታዩት ቺዝል መደረግ አለበት። ያለበለዚያ ልስኑና ስላቡ ሲያያያዙ ፌል የማድረግ ወይም የመውደቅና የመሰነጣጠቅ ባህሪ ሊመጣ ይችላል። ሶ ስላብ እንደዚህ ነው አልኳችሁ። የቨርቲካል የረጅም ህንፃዎች ሲኖሩ ደግሞ ፋሻው ነው የሚቀየረው እንጂ ለኖርማል መኖሪያ ቤት እንደምትሰሩት ነው ማለት ነው ልስናችሁን የምትሰሩት። ሶ ሁለቱን ነገሮች ካየን አንደኛው ደግሞ የጠርዝ ስራ ነው ማለት ነው። የጠርዝን ስራውን ደግሞ እናያለን ማለት ነው። ጠርዙ አሰራሩ እንዴት ነው? ሪጋ በመጠቀም ነው የምንሰራው። እሱን ደግሞ ታች ላይ ወርጄ ደግሞ አሳያችኋለሁ ማለት ነው። ጠርዝ የምንለው ይሄ ነው። እንቺኛዋ ጠርዟ ኤጇ ማለት ነች። እና ደግሞ እንደዚሁ እነዚህ በሮቹ ላይ የበረኛው ከላይኛው ፓርት ላይ የሚገኘውን ፓርት የምንሰራበት ሜትር ነው ማለት ነው ጠርዝ ማለት። እሱን በመጠቀም እንሰራለን ማለት ነው። እንደምታዩት ጠርዙ በዚህ መልኩ እየተሰራ ነው ማለት ነው። በዱቄት እሱ ያበለዋል። ከዛ በኋላ ጠርዙ ይኸውላችሁ በሪጋ እንደዚህ ተደርጎ ይሰራል ማለት ነው። አሁን ይሄን ዱቄት የሚያደርገው እንዲጠነክር ነው። ሞር ደግሞ እንዲስብ ወዲያው እንዲስብ ልሱኑ ወዲያው እንዲስብ